ለምን ይመስላችኋል እስራኤል ከኢራን ጋር በጀመረችው ጦርነት ላይ አሜሪካ እንድትሳተፍ እንደዚህ እየወተወቱ ያሉት? ብዙ ምክንያት ቢኖርም ከምክንያቶቹ መሃል ግን እንደ ዋነኛነት የሚጠቀሰው አሜሪካን ብቻ የታጠቀችው ለአስፈሪ የሆነ ወደ ታች እስከ 60 ሜትር ሰርስሮ በመግባት ከገባ በኋላ ደግሞ ዴቶኔት በማድረግ ወይም በመፈንዳት ትልቅ ኢምፓክት መፍጠር የሚችል ባንከር በስተር ቦምብ አላት አሜሪካ ብቻ የታጠቀችው ማለት ነውና ይህ ቦምብ GPU 57 ማፕ ሲባል አሜሪካኖች ነው የሚሰራው። ከ15000 ቶን ይመዝናል። ርዝመቱ ደግሞ ወደ 6 ሜትር ከተማ ባስ ማለት ነው። ታዲያ እስራኤልም እኮ ባንከር በስተር ቦምብ አላት ልትሉ ትችላላችሁ። ነገር ግን እስራኤል ያላትና ከዚህ በፊት የተጠቀመችውን ቦምብና ይሄኛውን ቦምብ እናነጻጽር። ይሄኛው ብሉ 109 ይባላል። 900 ኪሎ ግራም ሲመዝን ወደ ታች እስከ 1.2 ሜትር ድረስ መሰርሰር ይችላል። ኢራን አንደርግራውንድ ኒውክሌር ፋሲሊቲ ደግሞ ከ80 እስከ 90 ሜትር ድረስ ይሄዳል። ስለዚህ ከኢራን መንከር አንጻር ይሄኛው ቦምብ ምንም ጥቅም የለውም ማለት ነው። ሁለተኛው ላይ እንምጣ። ይሄኛው ደግሞ GPU 28 ሌዘር ጋይድድ ቦምብ ሲሆን ወደ ታች 6 ሜትር ድረስ መሰርሰር ይችላል። 2 ፎቅ ማለት ነው። ስለዚህ ይሄም ባንከሮች ላይ ምንም አይነት ኢምፓክት መፍጠር አይችልም። አሁን GPU 57 ወደ ተባለው እንምጣ። ይሄኛው ማንኛውንም ኮንክሪት፣ ሬንፎርስ፣ ስቲል፣ ግራናይትን የመሳሰሉትን ወደ ታች በመሰርሰር እስከ 60 ሜትር ድረስ በመሄድ ከዛ ደግሞ በመፈንዳት ፈለገውን ኢላማ ማደባየት ይችላልና አንዱ ቦምብ ዋጋ እስከ $20 ሚሊዮን ድረስ ይደርሳል። ማለት በሜትር $300,000 ማለት ነው። 1 ሜትር ለገባበት $300,000። ታዲያ እስራኤል ይሄን ቦምብ አፎርድ ማድረግ አቅቷት ነው ወይ የሌላት ልትሉ ትችላላችሁ። ነገር ግን እስራኤል አፎርድ ማድረግ ትችላለች። ግን ይሄን ቦምብ ተሸክሞ ከራዳር ተደብቆ ኢላማው ያለበት ቦታ ላይ ሄዶ ኢላማውን መጥቶ ተመልሶ እንግዲህ አስቡት 15000 ቶን ነው ብያቸዋለሁ። ተሸክሞ ቦታው ላይ በመሄድ የተፈለገውን ኢላማ መጥቶ መመለስ የሚችለው ከራዳር ተደብቆ የሚችለው ቢቱ ስፕሪት የተባለ የአሜሪካን ቦምበር ነው፣ ኤርክራፍት ነው። እና ታዲያ ይሄ ኤርክራፍት 2 GPU-57ን መሸከም ይችላል። 15000 እና 15000 ወደ 30000 ቶን ማለት ነው። እና የመጀመሪያው ቦምብ ተተኩሶ የተፈለገበት ጥልቀት ላይ ደርሶ ኢላማውን ባይመታ እንኳን የመጀመሪያው የተተኮሰበትን በመከተል ከ60 ሜትር ደግሞ ወደ ታች ሁለተኛው ወደ ታች በመግባት ጥልቅ የሆነ ቦታ ላይ ደርሶ የኢራንን ኒውክሌር ፋሲሊቲ ማጥፋት ይችላል። እስራኤል ለምን ኤርክራፍት የላትም ልትሉም ትችላላችሁ። እስራኤል ቢኖራትም እንኳን ይህንን ኤርክራፍት ማብረር የሚችሉት አሜሪካን ኤርፎርስ ፓይለቶች ናቸው። ትምህርቱን፣ ስልጠናውን ይህንን ኤርክራፍት ሜንቴን ለማድረግ ለማብረር፣ ለማስነሳት፣ ለመተኮስ ስልጠናውን የወሰዱት የአሜሪካን ኤርክራፍት ፓይለቶች ናቸው። እስራኤላኖች አይችሉትም። ስለዚህ ያላቸው አማራጭ አሜሪካ ቀጥተኛ ተሳትፎ ያስፈልጋል ማለት ነውና አንደኛው ምክንያት ይሄ ነው። የጎደለ ካለ ኃይላብ እንዲጨምርበት አድርጉት።